ያገሬታ አይኖቼ በተስፋ ሻንቂ ውጪ 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 ደማ ወደዚህ እንድገባ የገፋፋኝ ነገር ዋናው መጀመሪያ ነገር ፍቅሩ ነው። ያው ከመጥቻለሁ እንግዲህ ጀምሬያለሁ። ለመጀመሪያ ጊዜ ያሰም መድረክ ላይ የራሴን ስራ ይዤ የቀረብኩት ብሔራዊ ቲያትር ነው። ፀሐይ የሚለውና አፍሪካ የሚለውን ዘፈን ነው። አፍሪካዬ ማማ አፍሪካዬ ናቴ እስቴ የፍጥረት ዓለም ቅርሳምባ የለበሽንኩ ካባ የስልጣኔ ምንጭ መሰረት የዓለም ሁሉ አይንኩ ውበት ሞት ቢረግስም በውስጥሽ ምን ቢጸየፉ ቢንኩሽ ከልጆችሽ ትግልቀን ይሞታል ማባክሽ አይዞሽ። ፀሐይ የመጀመሪያ ዘፈን መጽሐፍ ስጀምር ለመጀመሪያ ጊዜ ጻፍኩት ዘፈን ነው ፀሐይ። አንደኛ በሱ ምክንያት ነው ታይትሉ የአልበሙ ታይትል እንዲሆን የፈለኩት። ሌላው ነገር ደግሞ የኔን እኔ ዘፋኝ መሆን ስፈልግ እንዲሁ እንደው ልስፈን ያው ፍቅሩም አለኝ ግን ብዙ ውስጤ ብዙ ኢንስፓየርድ ያደረጉኝ ብዙ ነገሮች አሉ። የማየው ችግር ብዙዎቻችን ወጣቶች በተለይ ተስፋ የማጣት ሁኔታ እንዴት ነው ተስፋ ሊኖር የሚችለው ወደፊቱ መኖር የምንፈልገው መቼ ነው እና በነበርኩበት ሰዓት በተለይ ያኔ በነበርኩበት ይህን ዘፈን በሰራሁበት እድሜ በጣም ጥሩ ሲቹዌሽን ላይ ነበርኩኝ። ራሴ መሆን የምንፈልገው ነገር መሆን አንቺ አሁን ለምሳሌ እኔ ዘፋኝ መሆን እፈልጋለሁ አልኩኝ። ከቤተሰቦቼ በጣም ትልቅ ተጽዕኖ ነበረብኝ። እነሱን ሸሽቼ ወደ ኬንያ ድረስ እስከ መሰደድ ድረስ ደርሻለሁ። 18 ዓመት ነበር ያኔ። ያ ሁሉ ቀላል እንትን አይደለም። ኤንከሬጅ የሚያደርገን የምንፈልገውን ነገር እንድናደርግ ኤንከሬጅ የሚያደርግ ብዙ ነገር የለም በሶሳይቲው ነው በህብረተሰቡ ሁሉም ከቤተሰብ ጀምሮ ባለው ሁኔታ እና ፀሐይ የሚለው ዘፈን ለእኔ በጣም ብዙ ሚኒንግ ያለው ውጪ ውጪ ደማቅ ብርሃንሽን ለምድሪቷ ስጪ ሰማዩ ጠቆረ በደመና ውረጅኔ ፀሐይ እንደመና ዓለምን በብርሃንሽ ሙላት ጋርጃት ውጪ እናታ በይባት ከብቶች ይሰማሩ በየጫካው ልጆች ይቦርቁ በየሜዳው አዕዋፍ በሌሊት ይጠሩሻል ፀሐይ ውጪ ውጪ ይሉሻል በተራሮች መሃል ስትወጪ ማየት ናፍቆት ፀሐዬ ከረሜላ ጽጌረዳ አበባዬ ፀሐዬ ሲል ባማረው በፈረስ ልቤ ማልላል ያገሬ ልጅ አለው የደስ ደስ እንዲህ እንዲያ ወዲህ እንዲያ ሲል በበቅሎ በፈረስ ልቤ ማልላል ያገሬ ልጅ አለው የደስ ደስ የሰው ቀልብ ታውቃለች መንደር ወፍ አነጋገረችኝ በደጃፍ ሳነ ለምን ዝም ትላለህ አይንህን ሳይ አንተ በሰውነት አትቀርበኝም ወይ
በሌሎች ዓለማት አውሮፓም አሜሪካም ምንም ሙዚቃ ትልቅ እድገት ነው ያለው። የኛ ሀገር ሙዚቃ በትክክል አድጓል አያድግም ምን እሱን ጃጅ ማድረግ አልችልም ሙዚቃ ስላልተማርኩኝ። ግን እኔ በማየው ሁኔታ የኛ ሙዚቃ በሌላ ዓለም ብዙ የሚታወቅ አይደለም። አሁን ለምሳሌ ዌስት አፍሪካን ሙዚቃ ወሰድክ እንደሆነ አውሮፓም አሜሪካም ሁሉም ቦታ ይደመጣል። እንዴት እንደሚደነሱ ያውቃሉ ፈረንጆቹም በዌስት አፍሪካ ሙዚቃ እንዴት እንደሆነ ያውቁታል፣ መንፈሱ ይገባቸዋል። የኢትዮጵያ ሙዚቃ ግን ብዙ አልተለመደም በውጭው ዓለም። ግን አሁን እኔ ከማየው ሁኔታና እኛ ስንሰራ የሰውን ሪስፖንድ ሳይ በቀላሉ ሊለመድና ብዙ ሰው ሊወደው የሚችለው አጫዋወት ስልት ነው ያለን እኛ። ያንን ከፍ አድርገህ እንትኑን ደረጃውን በኢንተርናሽናል ሌቨል ድረስ እንዴት ነው ሪትም መርጠን አሁን ሪትም ብዙ ጊዜ ችክችካ ዘፈን ብቻ ነው እዚህ የተለመደው። ግን በየቦታው ነው አገውኛ ሪትም አለ እንደ ዌስት አፍሪካን አይነት ዳንስ ነው እነሱ የሚደንሱ። ወደ ደቡብም ስትሄድ እንዴት ነው ሃርሞኒ የማድረግ ነገር ሃርሞናይዝድ አድርጎ ሪትም እየመረጡ የተለያዩ በጣም ብዙ አይነት የባህል ጨዋታዎች ናሉ ኢትዮጵያ ውስጥ እና እነሱን ከፍ አድርጎ በኢንተርናሽናል ሌቨል ለዓለም ገበያ ለማቅረብ እንዴት ነው የምንችለውና ያንን መስራት ከተቻለ የሚከብድ ነገር ያለ አይመስለኝም። የኢትዮጵያ ሙዚቃ የማያድግበት ምንም ምክንያት የለውም። የኢትዮጵያን ሙዚቃ ከሌሎች አፍሪካ ሀገሮች ሙዚቃ ጋር እያቀላቀልን እንትን እያደረግን የራሱ የሆነ ፊውዥን እየሰራ ነው የዌስት አፍሪካ ሙዚቃ ጋር ከሳውዝ አፍሪካ ሙዚቃ ጋር እንዲሁም ከሌሎች የኢስት አፍሪካ ሀገሮች ሙዚቃ ጋር ብዙ የምንወራረሰው ነገር አለ። አሁን ለምሳሌ ሪትም አለ የምንወራረሰው ሪትም ችክችካ ሪትም እነሱ ቻካቻ ይሉታል። ሁሉን አፍሪካን አንድ የሚያደርግ ሪትም ነው ቻካቻ ሪትም እና አንድ ላይ የሆነን እንዴት ነው ሃርመኒ እያደረግን የምንሰራው አማርኛን ዘፈን ሌሎችም ዘፈኖች ሃርሞናይዝድ እያደረግን ሪትም እየመረጥን በዳንስም በኩል እንዴት ነው ማደግ የሚችለው ይሄንን ሁሉ ነገር አሁን መስራት የምፈልገው ነገር እንግሊዘኛም እየጨመርን አማርኛንም እንዲሁ ከሌሎች ሀገር ዘፈኖች ስታይል እየወሰድን ትንሽ ለወጥ እያደረግን በኢንተርናሽናል ደረጃ ሊቀርብበት የሚችልበትን መንገድ መፈለግ ነው። እሱ ነው የኔ ሀሳብ። አሁን የሚቀጥለው ሪኮርዲንግ ላይ መስራት ፈልጋው እሱ ነው። እንስፍስፍ አለለ አንጀቴ ናስቲ ተንጎራደድ ጀበቤት እንስፍስፍ አለለ አንጀቴ ናስቲ ተንጎራደድ ጀበቤት ተውርቀት ይደክማል ፈረሱ ከኔ ጉዳይ ያለው አይቀር መመለሱ አዋቂ ነህ አሉኝ የልቤ ሆድን እንግዲህ ፍረደኝ ታይቶ እንደሆነ እንደ ውበቱ ነው አይኑ ነው እንደ ውበቱ ነው አንገቱ